ኪዳን ሲገባ ወዳጄ የሰው ልጅ ያረፈ ሰላማዊ እንዲሁም የተረጋጋ ይሆናል። ያለ ኢየሱስ ሰው የተናወጠ የተረበሸ ነው። ተመለስ፣ ንስሐ ግባ፣ እርቅ ያስፈልግሃል። ከእግዚአብሔር ጋር ታረቅ። ስብከታችን ነው ወዳጄ፣ ከእግዚአብሔር ጋር ታረቅ። ሰው ከእግዚአብሔር ጋር ሲጣላ የመጀመሪያ ሰው ከራሱ ጋር የተጣላ ነው። የመጀመሪያ ሰው ከራሱ ጋር የተጣላ ራሱን ለማረጋጋት የማያደርገው የማይፈነቅለው ድንጋይ የለም። ነገር ግን የሚያደርገው ሁሉ ነገር ያብሰዋል እንጂ መፍትሄ ሊሆን አይችልም። ሰው ከሰው ጋር የተጣላ ነው። ከራሱ ጋር የተጣላ ሰው ከሰው ጋር እንዴት ሰላማዊ ይሆናል? ሰው ከሰው ጋር የተጣላ ነው ወዳጄ። ሰው ከዚህ ከሚኖረው ዓለም ጋር የተጣላ ነው። ተቃራኒ ነው። ተመልከት፣ የምታያት እንጂ ሐዋሳ ከተማ በአንተ ውስጥ ካለው ዓለም ጋር አይገናኝም። በአንተ ውስጥ ካለው ዓለም ጋር ሲነጻጸር ሐዋሳ ከተማ ታምናለች። ሕይወት ተቃራኒ ነው። የምታየው ነገር ደስ ይልሃል፣ መብራቱ ደስ ይልሃል፣ እንዲሁም ልማቱ ደስ ይልሃል። ነገር ግን ያንተ ሕይወት ዛሬም ያው ነው። ኢየሱስ ይለውጥሃል። ኢየሱስ ይለውጥሃል። ወደ ኢየሱስ ተመለስ። ኢየሱስ ይቀይርሃል። ወደ ኢየሱስ ተመለስ። ለውጥ በኢየሱስ ነው ወዳጄ፣ ለውጥ በኢየሱስ ነው። ብዙ ነገር ጆሮአችንን ሰጥተናል፣ እንዲሁ ልባችንን ቅጥቅጥ ወጥቷል፣ እንዲሁ አዝኖብናል። የሰማነው ነገር ወዳጆቼ ያሳፍሮናል። ያልተገባ ብዙ ነገር ሰምተናል። ነገር ግን እነግራቸዋለሁ፣ መጽሐፍ እንዲህ ብሎ ይናገራል፣ ጆሮ ያለው ይስማ። ኢየሱስ ወንጌሉን ይዞ በገሊላና በናዝሬት አካባቢ ወንጌልን እየሰበከ እንዲህ አለ፣ ወዳጆች መንግሥተ ሰማያት ቀርባለችና ንስሐ ግቡ። ጆሮ ሰጪው ጆሮ ይፈልጋል። አንተ ግን ጆሮህን ለተለያዩ ክፉ ነገር አሳልፈህ ሰጠሃል ወዳጄ። ለተለያዩ ዜናዎች ተስፋ የሚያስቆርጡ ጨለማው አለባቸው ለአጋንንት፣ ለተለያዩ ወዳጄ ለዓለማዊ ጉዳዮች፣ ለሥጋዊ ነገር ጆሮን ሰጥተህ እየተናወጥክና በለውጥ ውስጥ ትኖራለህ። ነገር ግን ለእግዚአብሔር ቃል ጆሮ ብትሰጥ ዛሬ ረፍት ታገኛለህ። ዛሬ ሰላም ታገኛለህ። ዛሬ እውነተኛ ረፍት፣ እውነተኛ ሰላም በሕይወትህ ጌታ ወዳጄ ጌታ እንድትለማመድ እድሉን ይሰጥሃል። ለዚህ ጌታ ጆሮን ትሰጣለህ። ለዚህ ቃል ጆሮን ትሰጣለህ ወዳጄ። ይሄ ድምፅ የለውጥ ድምፅ ነው። ወንጌል እኛን ቀይሮናል። ወንጌል እኛን ለውጦናል። ወንጌል ወዳጄ የምታያትን ሐዋሳን እንኳን ወንጌል ነው ይቀየራል። እነግርሃለሁ ሐዋሳ እንደዚህ አልነበረችም። ነገር ግን ወንጌል ቀይሯታል። ነገር ግን ለአንተም እየሰበክን ነው። እግዚአብሔር እንዲህ ይልሃል ወዳጄ፣ ልብህን ስጠኝ። የእግዚአብሔር ቃል የለውጥ ቃል ነው። የእግዚአብሔር ቃል ሕይወት ሰጪ ነው። የእግዚአብሔር ቃል መንገድን፣ ዕድሜን ወዳጄ የለመለመ የሚያደርግ ነው። የእግዚአብሔር ቃል ካንተ ፍላጎት፣ ካንተ ዓላማ፣ ካንተ አጀንዳ፣ ካንተ ዕቅድ ወዳጄ የእግዚአብሔር ቃል ይበልጣል። ላንተ ያለው ዓላማ አለ። በአንተ ላይ እግዚአብሔር ትልቅ ዕቅድ አለው። ዝም ብለህ ወደዚህ ምድር አልመጣህም ወገኖቼ። ትሰማላችሁ? የሰው ልጅ ወደዚህ ምድር ሲመጣ ወገኖቼ በእናታቸው ፈቃድና በአባታቸው ፈቃድ ብቻ አልመጡ። ወዳጄ ያንተ ወደዚህ ምድር መምጣት የእግዚአብሔር ፕሮግራም አለብህ ባንተ ላይ። የእግዚአብሔር ዕቅድ አለብህ ባንተ ላይ። ወዳጄ ሆይ ወደ ተወለድክበት፣ ወደ ተፈጠርክበት ወደዚያ ዕቅድና ዓላማ እስካልገባ ድረስ በምድር ላይ ተቅበዝባዥ እናንተ ማንም የለም። ማረፊያውን የረሳች ወፍ ተቅበዝብዛ እንዲሁም ማረፊያ እንደምታጣ ሁሉ እነግርሃለሁ፣ በዕቅድና በእግዚአብሔር ዓላማ መጥተሃል፣ ተፈጥረሃል። ይህ ዓላማ ደግሞ ወዳጄ በወንጌል ውስጥ ላንተ ሚስጥር ተቀምጦልሃል። ይሄን ልነግርህ መጥቻለሁ። ይሄን ላውጅልህ መጥቻለሁ። እግዚአብሔር ባንተ ሕይወት ዓላማ አለው።
እግዚአብሔር ባንቺ ሕይወት ላይ ዓላማ አለው። ወዳጄ በዚህ ምድር ላይ በልተና ጠጥተህ ለብሰህ እንዲሁ ተንከራተህ እንድትሞት እግዚአብሔር ፈቃዱ አይደለም። እግዚአብሔር በአንተ ሕይወት 60ና 70 ሕይወት ዕድሜ በዚህ ምድር ላይ ብቻ ቆይተህ እንድትሞቱ ፈቃዱ አይደለም። የእግዚአብሔር ፈቃድ የዘላለም ሕይወት የሚባለውን ሕይወት እግዚአብሔር ሊሰጥ ይፈልጋል። ከሞት በኋላ ያለ ሕይወት፣ ቀጣይ ሕይወት፣ የደስታ ሕይወት፣ የገነት ሕይወት፣ የእግዚአብሔር መንግሥት ሕይወት ወዳጄ እግዚአብሔር ሊሰጥ ይፈልጋል። ጆሮህን መስጠት ካለብህ ለእንደዚህ አይነት ድምፅ መስጠት አለብህ እንጂ ለሚያንከራትትህ የተመታ ሕይወት እንድትኖር ለሚያደርግህ ለዚህ ዓለም ልብህን አትክፈት፣ ጆሮህን አትክፈት። ተመለስ፣ ንስሐ ግባ፣ ከእግዚአብሔር ጋር አካሄድን አስተካክል። በሕይወትህ እርቅ ያስፈልጋል። ከእግዚአብሔር ጋር መታረቅ ያስፈልግሃል። አንተ ምድራዊና ጊዜያዊ ብቻ አይደለህም። እግዚአብሔር ሲፈጥር ሞት የማያውቀው ሰው አድርጎ ፈጥሮህ ነበረ። የሰው ፈቃዱ፣ የሰው ምኞቱ፣ የሰው ሐሳቡ እንዲሁ ወዳጄ ጊዜያዊ ሞት አደረገው። ዛሬ ግን በክርስቶስ ኢየሱስ የዘላለም ሕይወት ሊሰጥ ይወዳል። የዘላለም ሰላም ሊሰጥ ይወዳል። ወዳጄ ወደ ኢየሱስ ተመለስ። በየመንገዱና በየመስቀለኛው ጎዳና ስለተናገርን የረከሰ አይምሰልህ። ሕይወት የእግዚአብሔር ቃል ያስፈልጋታል። ወንጌል በጆሮ ላይ ወዳጄ እናውጃለን፣ እንናገራለን። ምክንያቱም መዳን ያስፈልጋል። የሰው ልጅ ማምለጥ ያስፈልጋል። ዘመኑ ቀርቧል። ኢየሱስ ሊመጣ በደጅ ነው። ስለዚህ ወዳጄ ወደዚህ ጌታ ቶሎ ብለህ ተመለስ። ዓለምና ምኞቷ ሁሉ ያልፋል። የምታያት ይህች ብልጭልጭ የሆነች ዓለም ድንገት በእሳት ትጠፋለች። ታዲያ አንተ ዛሬ ጊዜያዊ ደስታ፣ ጊዜያዊ ሰላም፣ ጊዜያዊ የሆነ ነገር ወዳጄ፣ ነገር ግን እነግርሃለሁ በዚህ መንገድ ላይ እነግርሃለሁ፣ በዚህ ጎዳና ላይ እነግርሃለሁ፣ በአንተም መገናኛ በዚህ አይነት መንገድ ላይ እነግርሃለሁ፣ ያለ ኢየሱስ ሕይወት ባዶ ናት። ያለ ኢየሱስ ሕይወት ከንቱ ናት። ያለ ኢየሱስ ዘመን ባዶ ነው። ወዳጄ ተስፋ የለውም ያለ ኢየሱስ። ኢየሱስ ያለው ሰው የሰላም ሕይወት አለው። ኢየሱስ ያለው ሰው የረፍት ሕይወት አለው። ሰላማዊ ነው። ኢየሱስ ያድናል። ኢየሱስ እንደዚህ አለ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ምክንያቱም የሰው ልጅ የተናወጠ ነው፣ እየተረበሸ ነው፣ ሰላም ያጣ ነው። ይህን እንኳን ከቤት የወጣኸው ትንሽ መጽናናት ካገኘው ብለህ ነው የወጣኸው። ነገር ግን ብዙ ያየኸው ነገር አንተን አሁንም የሚያናውጥ ነው፣ የሚረብሽ ነው። ወዳጄ ያንተን ሕይወት መረጋጋትና ሰላም የሚሰጠው ኢየሱስ ክርስቶስ ብቻ ነው። ደስታና ዕረፍት ሊሰጥ የሚችለው ኢየሱስ ክርስቶስ ብቻ ነው። የሰው ልጅ ከዚህ ጌታ ጋር ሲታረቅ፣ ከዚህ ጌታ ጋር አካሄዱን ሲያደርግ፣ ከዚህ ጌታ ጋር ወዳጄ ኪዳን ሲገባ፣ ወዳጄ የሰው ልጅ ያረፈ ሰላማዊ እንዲሁም የተረጋጋ ይሆናል። ያለ ኢየሱስ ሰው የተናወጠ የተረበሸ ነው። ተመለስ፣ ንስሐ ግባ፣ እርቅ ያስፈልግሃል። ከእግዚአብሔር ጋር ታረቅ። ስብከታችን ነው ወዳጄ፣ ከእግዚአብሔር ጋር ታረቅ። ሰው ከእግዚአብሔር ጋር ሲጣላ የመጀመሪያ ሰው ከራሱ ጋር የተጣላ ነው። የመጀመሪያ ሰው ከራሱ ጋር የተጣላ ራሱን ለማረጋጋት የማያደርገው የማይፈነቅለው ድንጋይ የለም። ነገር ግን የሚያደርገው ሁሉ ነገር ያብሰዋል እንጂ መፍትሄ ሊሆን አይችልም። ሰው ከሰው ጋር የተጣላ ነው። ከራሱ ጋር የተጣላ ሰው ከሰው ጋር እንዴት ሰላማዊ ይሆናል? ወዳጄ ሰው ከዚህ ከሚኖረው ዓለም ጋር የተጣላ ነው፣ ተቃራኒ ነው። ተመልከት፣ የምታያት ይህች ሐዋሳ ከተማ በአንተ ውስጥ ካለው ዓለም ጋር አይገናኝም። በአንተ ውስጥ ካለው ዓለም ጋር ሲነጻጸር ሐዋሳ ከተማ ታምራለች። ሕይወት ተቃራኒ ነው። የምታየው ነገር ደስ ይልሃል፣ መብራቱ ደስ ይልሃል፣
እንዲሁም ልማቱ ደስ ይልሃል። ነገር ግን ያንተ ሕይወት ዛሬም ያው ነው። ኢየሱስ ይለውጥሃል። ኢየሱስ ይለውጥሃል። ወደ ኢየሱስ ተመለስ። ኢየሱስ ይቀይርሃል። ወደ ኢየሱስ ተመለስ። ለውጥ በኢየሱስ ነው። ሕይወት የሚለወጠው በኢየሱስ ነው። የሰው ሕይወት የሚለወጠው በኢየሱስ ነው። የሰው ልጅ አስመሳይ ስለሆነ ግብዝም ስለሆነ በውጫዊ ማንነቱ የውስጥ እርካታ ሊያገኝ ይፈልጋል። የውስጥ እርካታ ግን በፈጠረህ ጌታ ብቻ እንጂ መልስ የሚያገኘው ከውጪ አንተ በፈጠርከው ጉዳይ እርካታ ልታገኝ አትችልም። ለዚህ ምስክሩ ያንተ ሕይወት ነው። በአንተ ጥረት ሰላም ልታገኝ አትችልም። በአንተ ሥራ ሰላም ልታገኝ አትችልም። በአንተ ተግባርና ትምህርት ሰላም ልታገኝ አትችልም። በአንተ ፍልስፍና ሰላም። ብዙ ሃይማኖተኛ የሆኑ ብዙዎች ወዳጆቼ ብዙ መድኃኒት የጠጡ አሉ። ራሳቸውን በዱርዬ መጠጥ ውስጥ የደበቁ አሉ። ሴትን እየቀያየሩ እርካታ በዚያ ይገኛል ብለው ብዙዎች የተሳሳተ ሕይወት ይመላለሳል። እርካታ ያለው በፈጠረ ጌታ እጅ ላይ ብቻ ነው። የፈጠረ ጌታ አንድ መንገድ ሰጥቶሃል። አንድ ሕይወት ሰጥቶሃል። አንድ የእውነት ሰጥቶሃል። ወደዚህ የእውነትና ጌታ መምጣት ወዳጄ ያንተ ፈቃድ ነው። እንድትመጣ እየነገርኩ ነው። ከዚህ ጌታ ጋር ታረቅ። ሕይወት ሰላም ታገኛለች። ዘመን የእርካታ ይሆናል። እንዲሁም ደስታና ተድላ በሕይወት ይሆናል። አንተ መጀመሪያ ትስተካከላለህ። ያንተ ዓለም ደግሞ ሁለተኛ ይስተካከላል። ግብዝ አትሁን። አታስመስል ወዳጄ፣ አታስመስል። የትም አያደርስህ። ግብዝነት የትም አያደርስህ። ወዳጄ ተመለስ፣ ውጣ። አንተ ከፈጠርከው ዓለም ኢየሱስ ወደ አዘጋጀው ወደ እግዚአብሔር መንግሥት ወደ እግዚአብሔር ዓለም መመለስ ያስፈልግሃል። ኢየሱስ ይወድሃል።